ኦኬ ዛሬ ከእህት ሶፊ ጋር በተያያዘ ዘን ቀጣይ ደግሞ እችኛዋ አርቲስቷ እህታችን ያው ስሟን ረሳሁት። ቀጣይ ደግሞ በሰመጨረሻው ወንድማችን ኤርሚያስ ጋር በተያያዘ ጥቂት ነገር ለማለት ገባሁኝ። አጠራጠር ያለ ነገር ስለሆነ ጠቅላላ አድርጌ አንዲት ቪዲዮ ለመስራት አሰብኩኝ ሶስቱም ላይ። ቀጥታ ወደዛ ከመግባቴ በፊት ግን ሰሞኑን እዚሁ ሚዲያ ላይ ኢየሱስ ክርስቶስ ይማልዳል ወይስ አይማልድም ምናምን የሚል የጉንጫ አልፋ ክርክር እየሰማን ነውና ምናልባት እዚህ ጉዳይ ላይ እንግዲህ የማያውቅ ሰው ካለ የቤተ ክርስቲያን ትምህርት ምን እንደሚመስል ዛሬ ማለትም አርብ ከምሽቱ 3 ሰዓት ላይ ላይቭ ገብተን የምንማማር ይሆናል። ሰው ክርስቲያኖችም ፕሮቴስታንት ወንድመቶችም ተገኝታችሁ ያው እንማማር ማለት ነው። ሰው ወደ ሶፊ እንለፍ። ሶፊ እንዲህ አለች። ጥያቄ ነው ያለኝ። በእርግጥ ፕሮቴስታንቶች መናፍቃን ናቸው ወይ የሚል ጥያቄ አለኝ። ኦኬ ሰላም ላንቺውን ሶፊ እህቴ እንደምናለሽ። ጥያቄዋ ምንድነው? ፕሮቴስታንቶች የምርም መናፍቃን ናቸው ወይ? በተለይ አሁን እሷ ደግሞ ያለችው ጴንጤ ነው። ከፕሮቴስታንትም ጴንጤ ውስጥ ነው ያለችው። ሰው በዚህ ጴንጤ ሰርክል ውስጥ ያሉ ዲኖሚኔሽኖች እነሱ እዛ ውስጥ ያሉ ሰዎች መናፍቃን ይባላሉ። መናፍቅ ማለት እንግዲህ በአጭሩ ምን ማለት መሰላችሁ? በጌታችን ኢየሱስ ክርስቶስ አንድ ጊዜ የተመሰረተች ቤተክርስቲያን አለች አይደል? ቤተክርስቲያን ስንል ህንጻውን እያልኩኝ አይደለም፣ ይልቁንም ግን ህብረቱን ያ ህዝብ ማለት ነው። አንድ የእግዚአብሔር ህዝብ አለ፣ አንድ ህብረት አለ፣ አንድ መንጋ አለ፣ አንድ አይነት ወጥ የሆነ ትምህርት ያለበት አንድ አይነት ሚስጥራት ያሉበት አንድ መንጋ አለ። ሚስጥራት ማለት ለምሳሌ ጥምቀቱ፣ ቅዱስ ቁርባኑ ምናምን ማለት ነው። ተመሳይ የሆነ ትምህርት ያለበት ህብረት አለ። ከዚህ ህብረት ውጭ ያሉ የተለያዩ በሰዎች የተመሰረቱ ህብረቶች ሁሉ በቃ እነሱ መናፍቃን ናቸው፣ በሰዎች ከተመሰረቱ። ፕላስ ደግሞ ልዩ ወንጌል ሰባኪያን ማለት ነው። የተለየ ትምህርት አንድ ጊዜ ለቤተ ክርስቲያን ወይም ለቅዱሳን ፈጽሞ ከተሰጠው ሃይማኖት ወይም ፌዝ እምነት ውጪ ሌላ እምነትን ወይም ሌላ አስተምህሮን ይዘው የተነሱ ሰዎች ካሉ እነሱ መናፍቃን ይባላሉ። ሰው ከዚህ አንጻር ነው ካልን እንግዲህ የጴንጤ ውስጥ ያሉ ከትምህርታቸውም አንጻር ከተመሰረቱበት ሁኔታም አንጻርም ስናየው በሰዎች የተመሰረቱ ናቸው፣ ከኤርሳን ውጪ ናቸው። ሲቀጥል ደግሞ ልዩ ወንጌል ውስጥ ደግሞ እዛ ውስጥም ደግሞ አለ። ይህን ከመጽሐፍ ቅዱስ አንጻር በጣም በግልጽ ማሳየት ይቻላል አይደለም? እኛ ኢቭን የፕሮቴስታንቲዝም መስራች የሆነው ዶክተር ማርቲን ሉተር ሶፊ ዶክተር ማርቲን ሉተር ጴንጤዎች አሁን የሚያምኑትን እምነት ያላቸው ሰዎች በሱ ሰዓት ልክ ሲነሱ እነዚህ መናፍቃን ናቸው፣ ሴዶ ክርስቲያንስ ናቸው፣ ሐሰተኛ ክርስቲያኖች ናቸው፣ ከአጋንንት ነው ይህ ነገር ብሎ አስቀምጧል። ሰው አይደለም በእኛና በማርቲን ሉተር ራሱ መናፍቃን ናችሁ ማለት ነው ጴንጤዎች። ሶሪ ቱ ሴይ ዳት ግን ያው እንደዛ ነው። ምናልባት ግን አረ ከመጽሐፍ ቅዱስ አንጻር እንደው አንሆንም የሚል ጴንጤ ካለ ያው ይዘሽው መምጣት ትቻለሽ። ጌታ በረዳልክ ያው እኛ እናወራለን እዚሁ ላይቭ ላይ አንቺ ባለሽበት ማለት ነው ይቻላል። ኦኬ ወደ አርቲስቷ እህታችን እንለፍ። እንዴ ኦርቶዶክስ እኮ እግዚአብሔርን ይወዳል፣ ኢየሱስ ክርስቶስን ይወዳል፣ የፈጠረው ነው። እንዴት ነው እንደዚህ አይነት አንቲ የሆነ አጋንንት ነው እንደምናመልከው ሰዎችዬ? እንጃ ያሳፍራል። ትንሽ ታስተካከሉ። ካልተስተካከላችሁ እኔ ኃላፊነቴን የምወጣው ምንድን ነው? እኔና ቤቴ እግዚአብሔርን እናመልከዋለን። ኦኬ ሰላም ላንቺ እውነቴዋ እንዴት አለሽ? ያው ስምሽን ረሳሁ፣ በጣም ይቅርታ ይደረግልኝ። ያው እንግዲህ በሙያሽ አውቅሻለሁ እና ወዳጅሽም አክባሪሽም ነኝ። ሰው እዚህ የእምነቱ ጉዳይ ላይ እንግዲህ በምን ምክንያት ይህን ነገር እንደተናገርሽ አላቅም። ስለማላቅ እንደዚህ አይነት ጉዳዮች ላይ ገብቼ ማውራት አልችልም። ግን ኦርቶዶክስ አዎ እግዚአብሔርን ትወዳለች፣ ጌታን እርሱን ክርስቶስ ኢየሱስን ኦፍኮርስ ጌታ ብላ የምታምን እና የምትወድም ናት እና ራሷም ኢየሱስ ክርስቶስ ነው። ይሄ ያው እንግዲህ ሙን ነው። ኦርቶዶክስ ሲጀምር የተመሰረተችውም በግለሰቦች ራሱ አይደለም፣ በራሱ በኢየሱስ ነው። ሌላ ቤተ እምነቶች የተመሰረቱት በግለሰቦች በሰዎች ነው። ኦርቶዶክስን የመሰረተ ግን ሰው አንድ የለም። ኦርቶዶክስን የመሰረተው ራሱ ኢየሱስ ክርስቶስ ነው እና ጌታችን ኢየሱስን አዎ በሚገባ እንወደዋለን። ግን ምንም ተፈጠረ ምን ሳይሽ የተወሰነ እንደው የራሴን ውሳኔ ወስናለሁ ተስተካከሉ ምናምን አለበለዚያ እንደው ራሴ ልወስን ነው የሚመስል ነገር ስትናገሪ ስለነበረ በጣም ጥንቃቄ ይፈልጋል ሁሉም ነገር። ምናልባት ክርስቲያን ከሆንሽ ማለት ነው። ክርስቲያን ከሆንሽ ወይም ኦርቶዶክስ ከሆንሽ ኦኬ፣ አሁን በዚህ በዓለማችን ላይ ክርስቲያን ነን እያሉ ክሌም የሚያደርጉ በጣም በርካታ ግሩፖች እና ግለሰቦች አሉ። ቤተክርስቲያን ነን እኛም እያሉ ክሌም የሚያደርጉ ሰው በጣም ጥንቃቄ አድርጊ። መሸወድ የሚባል ነገር አለ። አየሽ ተወዳጀቴ፣ አንድ ሰው የሆነ ሳምሰንግ ስልክ ለመግዛት ወጥቶ ጀን የሆነ ገዛለሁ ብሎ ግን ፌክ የሆነ ሳምሰንግ ገዝቶ ሊመጣ ይችላል። ምክንያቱም በጣም ይመሳሰላል እና ከመመሳሰሉ የተነሳ ለሱ እኮ በቃ የሆነ ትክክለኛ ሳምሰንግ ገዝቷል፣ ግን ፌክ ይዞ ይኖራል ማለት ነው። እና አሁን አንቺም ፌክ የሆነ ክርስቶስን ከሆነ ፌክ ከሆኑ ግሩፖች ሄደሽ እንዳትሸምጪ። አንድ ሰው እውነተኛ የሆነ ስልክን ለመግዛት ወይም ሳምሰንግ ስልክን ለምሳሌ ለመግዛት የሚሄደው የት ነው? ቀጥታ የሳምሰንግ ስቶር ነው። ክርስቶስ ኢየሱስ አንድ ጊዜ ቤተክርስቲያንን ወይም ህዝቡን አቋቁሟል፣ የማጠፋ ቤተክርስቲያንን። ሰው ከዛ ከተመሰረተችበት ጊዜ ጀምሮ እስካሁን ድረስ የመጣች ህብረት ወይም ያ ጉባኤ
ፈልጊና ከዛ ውስጥ ኢየሱስን አግኘው። ኢየሱስን በዚህ መልኩ ነው የምታገኘው። አለበለዚያ ግን ልትሸወጂ ትችላለች። እውነተኛውን ኢየሱስን ያያሽ መስሎሽ ኖረሽ የሆነ ሰዓት ላይ በኢየሱስ ፊት ስትገለጭ አላቅሽም ልትባይ ትችላለች። ሰው ጥንቃቄ ይፈልጋል ማለት ነው። ኦኬ ሰው ይሄንን ያዝ እናድርግ። ወንድማችን እንግዲህ ኤርሚያስ ደግሞ ወንድማችን ኤርሚያስ እንግዲህ ዘንድሮም ታቦተ ጽዮን ላይ እንወያይ እያልክ ነው አሉ። ሰላም ላንተ ይሁን። እንዴት አለ ወንድማችን? ኦኬ ታቦተ ጽዮን ኢትዮጵያ ውስጥ አለች የለችም የሚል ክርክር ውስጥ ኦፍኮርስ ያን እንደዚህ አንገባም። ምክንያቱም የኛ ጥሪያችን ራሱ ታቦተ ጽዮን ኢትዮጵያ ውስጥ መኖሯን አሳመናችሁ አጥምቁ ሳይሆን የኢርሳን ትልቁ የተሰጣት ኃላፊነት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማሳመን፣ በእርሱ በኩል የተላለፈውን ደግሞ ሃይማኖት ደግሞ ሰዎች ሁሉ እንዲቀበሉና ዘን በስሙ እንዲጠመቁ ወይም ደግሞ የእርሱን ጥምቀት እንዲይዙ በአብ ወልድ መንፈስ ቅዱስ ማለት ነው እንዲጠመቁና ዳግም እንዲወለዱ እንዲድኑ ወደ እግዚአብሔር ሕዝብ ውስጥ እንዲጨመሩ ወደ እግዚአብሔር መንግስት ውስጥ እንዲጨመሩ ነው ትልቁ አጀንዳችን። ሰው ታቦተ ጽዮን ኢትዮጵያ ውስጥ ኢቭን ባትኖር ራሱ ከድህነቴ ላይ ምንም ከድህነታችን ላይ ቅንጣት ታክል እንኳን የሚቀንስብን ነገር አይኖርም። ባትኖር ራሱ ማለት ነው። ኦኬ እንዳለች ክሌም ይደረጋል። ግን ኖረች አልኖረች ከድህነት ጋር የማይገናኝ ነገር እያነሳ እድሜህን አስጨርሰው ማይብራዘር አትጨርሰው። ሰው ስለ ክርስቶስ ኢየሱስ እና በእርሱ በኩል ስለተላለፈው ትምህርት ፕሌስ እናውራ። ለምሳሌ ጥምቀት ለድህነት ያስፈልጋል ወይስ አያስፈልግም? ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ወይስ አይደለም? እነዚህ ነገሮች በጴንጤ ውስጥ የተካዱ ስለሆኑ ኦኬ መልካም ስራ ከድህነት አንጻር ጥቅም አለው ወይስ የለውም? ኦኬ እንደነዚህ አይነት ጉዳዮች ላይ ይኸው የድህነታዊ ጉዳዮች ላይ መተህ መወያየት የምትችል ከሆነ ፕሌስ ናና ጌታ በረዳልህ በደንብ እንደው እውቀትም ሼር ለመደራረግም ጎን ለጎን ተቀምጠን እናወራላለሁ። ሰው ይቆየን።